ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የኡሙ ረያን ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ከኛ ጋር ሁሉም ሰላም ነው። እንደተለመደው ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ አበረታቱኝ። እንዲሁም የቻናሌ ቤተሰቦች ደግሞ ላይክ፣ ሸር ያደረጋችሁ እስኪ ይህን ቻናል ትንሽ ነቃ አድርጉት። በጣም ቆይቻለሁና ትንሽ እይታው እየቀነሰ ነው። ስለ ቆይህ ይመስለኛል። ከዚህ በኋላ ግን አልጠፋም ኢንሻአላህ። እንግዲህ እዚህ ጋር የምትመለከቷቸው የልብስ ማጠቢያ ማሽኖች ናቸው። በጣም ቆንጆ ማርክ ቆንጆ ብራንድ ነው ማለት ነው። ብዙ ሰው እየወሰዳቸው ነው። በ16 ኪሎ እና በ14 ኪሎ የገቡት። እንግዲህ እነዚህ ማሽኖች የምትፈልጉ ሰዎች በተቀመጠላችሁ ቁጥር በቴሌግራም በኢሞና በዋትስአፕ አናግሩን። ኢንሻአላህ ምላሻችን ፈጣን ነው። እንዲሁም በጀማ እየሆናችሁ 3 ወይንም ከዛ በላይ እየሆናችሁ ደግሞ የምታዙን ሰዎች ደግሞ ለእናንተ በጣም ትልቅ ቅናሽ አለ ማለት ነው። ልክ እንደስከዛሬው ከኛ ጋር ያው የሚወጡ እቃዎች የትራስ ልብስ ሊሆን ይችላል፣ መጋረጃ፣ አረቢያን መጅሊስ እስከዛሬ ስንሰራ እንደዚህ 3 እና 4 ሆነው ለሚያዙን አንድ አካባቢ ለሆኑ ጓደኛሞች በጣም ትልቅ ቅናሽ አለ ማለት ነው። ልክ ለነጋዴ በምናስረክብበት ሂሳብ ነው ለነሱም የምንሰጣቸው ማለት ነው። እንግዲህ እናንተም ከዚህ እድል ተጠቃሚ እንድትሆኑ ቀድሞ ለሚገዛም ቢያንስ እስከ 10 ሰው በጣም ዲስካውንት አለን፣ በጣም ቅናሽ አለን። አሁን በተለይ እንደምታውቁት እቃ በጣም እየጨመረ ነው። ኤሌክትሮኒክስ ነገር ግን እኛ ጋር በጣም ዲስካውንት አድርገን እየሸጥን ነው። የምትፈልጉ ሰዎች በውስጥ አናግሩን። የሁሉም የማጠቢያ ማሽን ዋጋ ስለሚለያይ በውስጥ መስመር እየገባችሁ የምትፈልጉትን አይነት ኪሎ ጻፉልን። ከዛ እያንዳንዱ ዋጋ የሚገልጽላችሁ የሚሆነው ማለት ነው። እንግዲህ እነዚህ እቃዎች ከኛ ጋር ስትወስዱ እንደነገርኳችሁ አሁን ዲስካውንት አድርገናል። ሲቀጥል ደግሞ የምትፈልጉበት አካባቢ የምትፈልጉበት ቦታ በጥንቃቄ የምትፈልጉ ሰው የምናደርስላችሁ የሚሆነው። ከዚህ በተጨማሪ ደግሞ ልክ እንደስከዛሬው ከኛ ጋር እቃ ሲወጡ ግማሽ ቀብድ ከፍለው ግማሽ ደግሞ ለቤተሰቦቻቸው ሲደርስ ለሚፈልጉት ሰው ሲደርስ ነው ግማሽ ብር የሚያስገቡት ማለት ነው። እንግዲህ ይሄ ምን ያህል ታማኝ እንደሆነን ያረጋግጣል ማለት ነው። በፍጥነት በታማኝነት የምትፈልጉበት አካባቢ እናደርስላችኋለን ማለት ነው። ከነዚህም እቃዎች ደግሞ ውጪ ኤሌክትሮኒክስ ነገሮች ቴሌቪዥን ሊሆን ይችላል፣ ፍሪጅ፣ የምትፈልጉትን አይነት እቃ ብትጠይቁን ኢንሻአላህ ምላሻችን ፈጣን ነው። እንደነገርኳችሁ እንግዲህ አሁን ያለሁት አዲስ አበባ ነው። በተለይ አዲስ አበባና ዙሪያው ወደ ጉራጌ ክልል ምናምን ለኛ በጣም ቀላል ነው። እዛ አካባቢ የምትገኙ ልጆች አናግሩን ኢንሻአላህ። አሁንም ምላሻችን ፈጣን ነው። ሁሌ እናንተን ለማገልገል ዝግጁ ነኝ ማለት ነው። እንደነገርኳችሁ ስራ በጣም ስለበዛብኝ ነበር የጠፋሁት። ከዚህ በኋላ ግን አልጠፋም ኢንሻአላህ። ሰብስክራይብ ያደረጋችሁ አበረታቱን። እንዲሁም የቻናሌ ደግሞ ቤተሰቦች ሸር እያደረጋችሁ ላይክ እያደረጋችሁ እስኪ እይታው እንዲጨምር አድርጉልኝ። በጣም ተቀዛቅዟል። ኢንሻአላህ ሞቅ ሞቅ አድርጉትና እንግዲህ የሲንጀር ትምህርቱንም እንጀምራለን ኢንሻአላህ። ከነዚህም እቃዎች ውጭ ያሉትን እቃዎች ኢንሻአላህ እንፖስታለን። ከኛ ጋር እቃ በወጡ ቁጥር ኢንሻአላህ ቪዲዮ የምንሰራ ነው የሚሆነው ማለት ነው። እሱ ግን የሚሆነው ያው እንግዲህ እናንተ ስታበረታቱ ነው እንግዲህ። ስለዚህ ከነዚህ እቃዎች በተጨማሪ ደግሞ አረቢያ መጅሊስ፣ መጋረጃ፣ የምትፈልጉትን አይነት እቃ በውስጥ እየገባችሁ ጠይቁን። እንዲሁም ደግሞ የቴሌግራም የቻናል ሊንክ አስቀምጥላችኋለሁኝ። ወደ ቴሌግራም ገብታችሁ የምትፈልጉትን አይነት እቃ ማማረጥ ትችላላችሁ ማለት ነው። የተለያዩ ረከቦቶች፣ ከሳውዲ የሚገቡ የቤት እቃዎች፣ የምትፈልጉትን አይነት ነገር ሁሉ ከኛ ጋር አለ። የምትፈልጉትን አይነት እቃ መርጣችሁ ብታዙን የምትፈልጉበት ቦታ የምትፈልጉትን እቃ ለማድረስ ዝግጁ ነው ማለት ነው። እንግዲህ እዚህ ጋር የምታዩቸው የልብስ ማጠቢያዎች ለተወሰኑ ጊዜ ነው ዲስካውንት አድርገን ያመጣ ነው። እንዳያልፋችሁ ይላል። አሁን በተለይ የልብስ ማጠቢያ በጣም ሁሉም ቤት ሊኖር የሚገባ በጣም አስፈላጊ ነገር ነው ማለት ነው። እንደምታውቁት በጣም በተለይ ለእናቶቻችሁ ትልቅ ድካምን ትልቅ ረፍትን የሚሰጥና ትልቅ ድካምን የሚያስቀር እቃ ነው ብዬ ነው የማምነው። በጣም አሪፍ እቃ ነው። በተለይ 16 ኪሎ ትልቅ ነው። ብርድ ልብስ ማጠብ ይችላል። ኮንፈርትም እንደዛው ኢንሻአላህ። እንግዲህ ቀጣይ ደግሞ አዲስ ቪዲዮ ይዤላችሁ የምመጣ ነው የሚሆነው። እስከዛው እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ።